ጊዜው እየጠበበ ስለሆነ ያልተመዘገባችሁ ያለ ምዝገባ መሳተፍ የሚቻልበት ኮንዲሽን ስለሌለ ሁላችንም በመዋቅሮቻችን ወደ ቢሮም እየደወላችሁ ምዝገባ እንድታከናውኑ ይሁን። 50ኛ ዓመት ሲከበር ነበርኩ እግዚአብሔርን እንዳመሰግን እግዚአብሔር ረድቶኛል የምትሉ እንድትኖሩ ዛሬ ወጣቶችም ጭምር በዚህ መርሃ ግብር እንድትሳተፉ ጥሪ እናቀርባለን። የተወደዳችሁ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎችና መጋቢዎች የፊታችን ሐምሌ ከ7 እስከ 10 የሚካሄደው የመሪዎችና የፓስተሮች ኮንፈረንስ ስላለን በዚህ ቀን ሁላችንም በሙላት እንድንገኝ የእግዚአብሔርን ስራ ለመስራት እንደገና በጋራ የምንቆምበት ጊዜ ስለሆነ በዚህ መርሃ ግብር ላይ ሁላችንም መሪዎች እንድንገኝ እንደ ወንጌላውያን አብያተ ክርስቲያናት ህብረት ጥሪ እናቀርባለን። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ 4 ቀን እግዚአብሔር ቢረዳን ወንጌላውያን አብያተ ክርስቲያናት ህብረት ከተመሰረተ 50 ዓመት ሞልቶታል። 50ኛ ዓመቱን ማክበር ከጀመርን ኦልሞስት አሁን 1 ዓመት እየሞላን ነው። በተለያየ ክልሎች ባሉ መዋቅሮቻችን ጭምር ስናከብር ቆይተናል። ይሄኛው መርሃ ግብር የማጠቃለያ ይሆናል ማለት ነው። ሌላው ደግሞ ከዚህ ጋር አንድ ላይ የሚካሄድ ፕሮግራም ደግሞ በየዓመቱ የሚካሄደው የመሪዎችና የፓስተሮች ኮንፈረንስም አብሮት የሚከናወን ይሆናል። ታላቅ የሆነ የእግዚአብሔርን ስራ ለመስራት እንደገና እጅ ለእጅ የምንያያዝበት ፕሮግራም ስለሆነ በዚህ መርሃ ግብር ላይ በተቻለ መጠን ሁላችንም በጋራ ቆመን እግዚአብሔር እድል ሰጥቶናል። የሚገርማችሁና የሚደንቃችሁ ነገር የዛሬ 50 ዓመት ህብረቱ ሲመሰረት በጥቂት ቁጥር ባላቸው ቤተ እምነቶች ነው የተመሰረተው። 9 ቤተ እምነቶች ናቸው የመሰረቱት። በዚህ ጊዜ የህዝብ ቁጥራችንም በጣም አነስተኛ ነው። እንደውም በዚህ ገባ የሚባል ቁጥር የነበርን አልነበርንም። ዛሬ ከ50 ዓመት በኋላ ደግሞ በእግዚአብሔር እርዳታ አሁን የደረስንበት የህዝብ ቁጥር በምናይበት ጊዜ ይህች የእግዚአብሔር እጅ ብቻ የሚያስብል የእግዚአብሔርን ድንቅ ተአምራት ያየንበት ነው። እንግዲህ በኢትዮጵያ ካሉ ከፍተኛ ቁጥር ካላቸው የሃይማኖት ማህበረሰብ ውስጥ ቀላቅሎናል። እግዚአብሔር ቁጥራችንን ጨምሯል። በጣም እየረዳን ነው። ጌታ ካልመጣ ደግሞ ለቀጣይ 50 ዓመት ደግሞ ዝግጅት የምናደርግበት በጋራ ለመስራት እጅ ለእጃችን የምንያያዝበት ለመንግስቱ ስራ ክርስቶስ ከሰማይ መጥቶ በምድር ላይ እንድናደርገው የሰጠንን አጀንዳ በትክክል ለማከናወን በጋራ ቆመን የምንመክርበት ስለሆነ በዚህ ሁላችንም እንድንገኝ ይሁን። ምናልባትም ጊዜው እየጠበበ ስለሆነ ያልተመዘገባችሁ ያለ ምዝገባ መሳተፍ የሚቻልበት ኮንዲሽን ስለሌለ ሁላችንም በመዋቅሮቻችን ወደ ቢሮም እየደወላችሁ ምዝገባ እንድታከናውኑ ይሁን። መቼም በእግዚአብሔር እርዳታ ይሄን ንብረት የመሰረቱ የተወሰኑ ወደ ጌታ ተሰብስበዋል። ጥቂት ቁጥር ያላቸው ደግሞ በመካከላችን አሉ። የሚገርማችሁ የዛሬ 50 ዓመት ከመስራቾቹ መካከል ጥቂት ሰዎች ስንት እድሜ ነበራችሁ በዚህ ጊዜ ሲመሰረት ብለን ስናጣራ ከ20ዎቹ በታች እንደገናም ደግሞ 20ዎቹ ጅማሬ አካባቢ ያሉ ናቸው። ከ50 ዓመት በኋላ ዛሬ ከኛ ጋር ከትውልዱ ጋር ደግሞ የማክበር እድል ሰጥቷቸዋል። የሚገርማችሁ አሁንም በሚቀጥሉት እግዚአብሔር ቢረዳን ብንኖር ልጆቻችንም ጭምር ጌታ ካልመጣ 100ኛ ዓመት በሚያከብሩበት ጊዜ 50ኛ ዓመት ሲከበር ነበርኩ እግዚአብሔርን እንዳመሰግን እግዚአብሔር ረድቶኛል የምትሉ እንድትኖሩ ዛሬ ወጣቶችም ጭምር በዚህ መርሃ ግብር እንድትሳተፉ ጥሪ እናቀርባለን። የቤተ ክርስቲያን መሪዎች ወጣቶቻችንን የነገ አገር ተረካቢዎችን የነገ ፓስተሮችን ጭምር ይዘን መተን በጋራ ህብረት እናደርጋለን። እግዚአብሔር ይባርካችሁ። በቂ ዝግጅት አድርገናል። ፕሮግራሙ የሚከናወነው አሁን እዚህ ይሄንን ንግግር በምናደርግበት ስፍራ ነው። ምቹ ቦታ እግዚአብሔር ሰጥቶናል። በአዲስ አበባ ፒያሳ አካባቢ
አራዳ ፓርክ ውስጥ ነው የሚከናወነው። በዚህ መተን ሁላችንም በጋራ ህብረት እናደርጋለን። እግዚአብሔር መልካም ጊዜ ሰጠናል። እግዚአብሔር ቆይታችንን ይባርክ። ዘመናችሁ የተባረከ ይሁን። እንወዳቸዋለን። ተባረኩ። ፓስተር ሙላት ኤርሚያስ ይባላለሁ። በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዲስ አበባው ክልል ዋና ጸሐፊ